ጄኔራሉ ከሀገር መውጣቱ ተነግሯል። ጉዳዩም እያነጋገረ ይገኛል። በሌላ በኩል ኮሎኔሉ ከፋኖስ ጋር ሲዋጋ መጥፋቱ ተነግሯል። የአማራን አውራጃ መውጫ መግቢያ መውረጃና መዝለቂያ ተራራና ሸንተረሩን ጠንቅቀው የሚያውቁት የፋኖ ኃይሎች አሁንም በአገዛዙ ታጣቂዎች ላይ የበላይነት ወስደው እየተገማሸሩ ነው ተብሏል። የአማራ ፋኖ ብሔራዊ ኃይል በወሎ ሰንሰለታማ ተራሮች ታሪክ መስራቱን ቀጥሏል። በዝርዝር ይዘነዋል። ፋኖ በቋሪትና በጎንጂ ቆለላ አዲስ ታሪክ ሰርቻለሁ ብለዋል። የአማራ ሕዝብ የህልውና ተጋድሎ ወደማይመለስበት የድል ምዕራፍ ተሸጋግሯል ተብሏል። የጭቆና ቀንበር ሰባሪው የፋኖ ክንድ በአሁኑ ሰዓት ታላላቅ ጀብዶችን እየፈጸመ ይገኛል ተብሏል። ሌላኛው መረጃችን ነው። የአብይ አህመድ አስተዳደር የጦር መሳሪያ ግዢ ጉዞ እንደቀጠለ ነው። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምን ቆያችሁን? አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት ጋበዝን። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። በቅድሚያም ጋዜጠኛ መሳይ መኮንን ያስተላለፈውን ጥብቅ መልእክት እናስደምጣችኋለን። ለምን ይህን የመሰለ ስራ ብልጭልጭ ትሉታላችሁ ይላል ሰውየው። ቴሌቪዥን ጣቢያ እየቀያየረ አንድ አይነት ዜማ እያቀነቀነ የሚለው መሳይ መኮንን አቶ አብይንም ብልጭልጭ ካላልነው ታዲያ ምን እንበለው? ሰውየው በኮሪደር ውበት የገባበት ቅራቅር መውጫ ሳጥቶታል። ብልጭልጭ አትበሉት፣ በውበት ውስጥ የተደበቀ ግዙፍ ልማት ነው ብላችሁ ጥሩት አይነት እጅ ጠምዝዞ ለማሳመን የሚያደርገው መፍጨርጨር በራሱ አስደማሚ ነው ብሏል ጋዜጠኛ መሳይ መኮንን። ሙሉ በሙሉ የመዝናኛ በሆነው ፊልም አፍቃሪዎች በትርጉም ፊልሞችን በሚኮመኮሙበት ቴሌቪዥን ጣቢያ ደግሞ ብቅ ብሎ ቱልቱላ ሲያደንቀው ነበር። ቃለመጠይቁን እንደተረዳው ሰውየው ግራ ገብቶታል። ሀገሪቱን የክርማስትሪ አስመስሏታል። ኖዩ ልማቱን እያለ በየቀኑ ይጨቀጭቀናል። ቴሌቪዥን ጣቢያ በመቀየር የሚለወጥ ነገር የለም ብሏል። ከዚሁ ከቀጠለ የመንደር ቲክቶከሮችና ዩቲዩበሮች ዘንድ ሄዶ ቃለመጠይቅ መስጠቱ አይቀርም። የራሱ ደጋፊዎችና አባላት እንኳን ሰልችቷቸው እያደመጡት እንዳልሆነ ተረድቷል። ወሬ ቢበዛ በአህያ አይጫንም። እውቀትና እውነት እንዳለው ለመምሰል የሚያደርገው የፊት ገጽታ ድራማ ደግሞ ምን ያህል ጭንቀት ውስጡን እያመሰው እንዳለ የሚያሳይ ነው ብለዋል ጋዜጠኛ መሳይ መኮንን ባስተላለፈው መልእክቱ። በሌላ በኩል የአብይ አህመድ አስተዳደር የጦር መሳሪያ ግዢ ጉዞ እንደቀጠለ ነው። የኦህዴድ ብልጽግናው ጄኔራል ይልማ መርዳሳ ወደ ሩሲያ ማቅናታቸው ታውቋል። አገዛዙ በሀገር ውስጥ ለሚያደርገው የእርስ በርስ ጦርነት የሀገሪቱን አንጡራ ሀብት እያወጣ ጦር መሳሪያ በዓለም ዙሪያ ካሉ ሀገራት ሸምቶ ራሱና ሀገር ዜጎች ላይ አርከፍክፈዋል። በተለይ በፈረንጆቹ 2021 እና 2022 የጠቅላይ ሚኒስትሩ አገዛዝ የጦር መሳሪያዎችን ከምስራቅ አውሮፓ ከሩቅ ምስራቅ ሀገራትና እንደ ቦስኒያ ካሉ ትናንሽ ሀገራት ሳይቀር ከኪም ጆንጉን የማዕቀብ ማራገፊያ ሀገር ሰሜን ኮሪያም ጭምር መሳሪያ መግዛቱ መዘገቡ ይታወሳል። ባለፈው ዓመት ደግሞ ከምስራቅ አውሮፓ የተገዙትን የተጠጋገኑ የሱ 30 ጦር ጀቶችን በውድ ዋጋ መሸመቱ መግለጹ ይታወሳል። የይልማ መርዳሳ በአንዲት ድሃ ሀገር ገንዘብ ለዛውም በርስ በርስ ጦርነት ለአንድ የጦር አውሮፕላን የሚወጣውን ገንዘብ እንዲገልጸውት ነበር። አንድ አውሮፕላን ለመግዛት አንድ ተዋጊ አውሮፕላን አሁን በዘመኑ ያለው አውሮፕላን ብቃት ያለው ለመግዛት ምናልባትም ከ100 ሚሊዮን ዩሮ ወይም ዶላር በላይ ይፈጃል። ከዚያ በኋላ ሌላውን ሳይጨምር ከሱ ጋር የሚሄዱ ተተኳሽና አክሰሰሪ ሳይጨምር ያኔ እንዲህ ያሉት ጄኔራሉ ከሰሞኑ ደግሞ ወደዛው ቀጠና መላካቸው ታውቋል። ዋነኛ የጉዟቸው ዓላማ ደግሞ የጦር መሳሪያ ሽመታ እንደሆነ የታወቀ ሲሆን ይልማ መርዳሳ የተጓዙትም ወደ ሩሲያ ነው። በሩሲያው ምክትል የመከላከያ ሚኒስተር ቫሌሊ ጋር የተደረገው ንግግርን በዋነኝነት በወታደራዊ ትብብርና በጦር መሳሪያ ግዢ ላይ ያተኮረ ስለመሆኑ የተለያዩ ምንጮች ዘግበዋል። ከሞስኮ የተሰራጩ መረጃዎች ደግሞ ስለ ወታደራዊ ትስስር የተደረገ ንግግር ነበር ብለውታል። ወታደራዊ ድጋፍና አቅርቦት ላይ ከመግባባት ስለመደረሱም አንስተዋል። የብልጽግናው ባለስልጣናት የሆኑ ወታደራዊ አዛዦች በኢትዮጵያውያን ላይ የሚተኩሱትን ጦር መሳሪያ ሲሸምቱ ከርመው ከቅርብ ጊዜ ወዲህ ደግሞ ወደ አሰብ እንዘምታለን፣ ትግራይንም እናስከብራለን፣ ጽንፈኛውንም እንደመሰሳለን በሚል ገለጻቸው እንደቀጠሉ የሚታወቅ ነው። የአሁኑ የነ ይልማ መርዳሳ ጉዞ ከዚህ ጋር የተያያዘ ስለመሆኑ እምብዛም የማያሻማ አይሆንም። ይልማ መርዳሳ ይሁን አለቃቸው ብርሃኑ ጁላ ከወራት በፊት ማለትም ባሳለፍነው ግንቦት ወር ሩሲያ አቅንተው የጦር መሳሪያ ስጡን ጥያቄ አቅርበው መመለሳቸው አይዘነጋም። አገዛዙ ከአዘርባይጃን እስከ ቤላሩስ ከሩሲያ እስከ ቼክ ሪፐብሊክ ባሉ በተመሳሳይ ቀጠና በሚገኙ ሀገራት የሚያደርጉት ግንኙነት የኢንዱስትሪ፣ የግብርና፣ የቴክኖሎጂ አለያም መሰረተ ልማትን የሚያመለክት እንዳልሆነ የሚጠራጠር አይሆንም። የመግደያ መሳሪያዎችን በኢትዮጵያ ጥሪት
መሸመት እንጂ በአማራ ክልል ነፍሰ ጡሮችን ባሰማሩት የድሮን እያስገደሉ የሚገኙት እነ ጄኔራል ይልማ መርዳሳም ለዚሁ ተመሳሳይ ጦር መሳሪያ ሽመታ አሁንም ወደ ቀጠናው መላካቸው እየተዘገበ ይገኛል። ይህ በእንዲህ እንዳለ ኮሎኔሉ ከፋኖ ጋር ሲዋጋ መጥፋቱ ተሰምቷል። የአማራ አውራጃ መውጫ መግቢያ ወረጃና መዝለቂያ ተራራና ሸንተሩን ጠንቅቀው የሚያውቁት የፋኖ ኃይሎች አሁንም በአገዛዙ ታጣቂዎች ላይ የበላይነት ወስደው የተገማሸሩ ነው። በሁሉ ሰንሰለታማ ተራሮች ከባድ ትንቅንቅ እያደረገ ሲሆን በርካታ ከተሞችን ተቆጣጥሮ ይገኛል። ደሴና ወልዲያ፣ አላማጣና ወልዲያን የሚያገናኙ አውራ ጎዳናዎችን ተቆጣጥሮ እየተንጎማለለ በሚያደርገው ከባድ ትንቅንቅ በቀጠናው የሰፈረው መከላከያ ሰራዊት እየፈለሰ እየተንጎማለለ በሚያደርገው ከባድ ትንቅንቅ ዛሬ ከማለዳው ጀምሮ እስከ ሰዓት ድረስ በተደረገ ትንቅንቅ አንድ ሙሉ ሻለቃ የአብይ አህመድ ጦር በገባበት እንዲቀርቡ ሆኗል ተብሏል። ኮሎኔሉም እስካሁን የገባበት አልታወቅም ነው የተባለው። ይህ በእንዲህ እንዳለ የብልጽግና መቃብር እየተቆፈረ ነው ተብሏል። ፋኖ በቋሪትና በጎንጂ ቆለላ አዲስ ታሪክ ተሰርቷል ብለዋል። የአማራ ሕዝብ የህልውና ተጋድሎ ወደማይመለስበት የድል ምዕራፍ ተሸጋግሯል። የጭቆና ቀንበር ሰባሪው የፋኖ ክንድ በአሁኑ ሰዓት በአፋፈን 102ኛ ኮር 33ኛ ክፍለ ጦር አማካኝነት በአስተማማኝ ሁኔታ ነጻ በወጡ አካባቢዎች ላይ ህዝባዊ አስተዳደሩን እያጠናከረ ይገኛል። 33ኛ ክፍለ ጦር ጊዜያዊ መንግስት አስተዳዳሪ አርበኛ በላይነህ ጥላሁን ከቋሪት ወረዳ ጊዜያዊ የመንግስት አስተዳዳሪ አርበኛ ይበሉ ጌታቸው በመቀናጀት የወረዳውን ሰላምና ጸጥታ የማስከበር ስራ በውጤታማነት እያከናወነ መሆኑን አብስረዋል። ይህም የብልጽግናው አገዛዝ በእነዚህ አካባቢዎች ላይ መቃብር ተቆፍሮ መቀበሩን ህዝቡን በገዛ ልጆቹ እየተመራ መሆኑን ያረጋገጠ ነው ብለዋል። በቋሪት ወረዳ ባሉ ሁሉም ቀበሌዎች የተመረጡ ተወርዋሪ የግል ባለጦር መሳሪያዎችን በሻለቃ ደረጃ ተደራጅተዋል። የአካባቢው ሰላምና በህዝባዊ ኃይሉ አስተማማኝ ሆኗል። ለማንኛውም አይነት የጠላት ግስጋሴ ምላሽ የሚሰጥ ለግዳጅ ዝግጁ የሆነ ኃይል ተገንብቷል። የተጀመረው የነጻነትና አየር የድል ፋና በቋሪት ብቻ የሚቆም አይደለም። የፋኖ ግስጋሴ አሁን ፊቱን ወደ ጎንጂ ቆለላ ዙሯል። በዚህም የህዝብ አስተዳደርን የማጠናከርና የአገዛዙን ሰንሰለት የመበጣጠስ ስራ ተጠናክሮ እንደሚቀጥል ተረጋግጧል ሲል ፋኖ አስታውቋል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስ ነኩተ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።